በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት በስም በአካል በግብር ሦስት ብንል በባሕሪ በሕልውና በመለኮት አንድ አምላክ ብለን አምነን የዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ ኑ በብርሃኑ ተመላለሱ። በዚህ መርሃ ግብራችን የቅዱሳን የሰማዕታትና የተለያዩ ኦርቶዶክሳዊ ይዘት ያላቸውን መዛግብት የምንዳሰስበትና የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እንኳን ወደ ቀራንዮ ሚዲያ መንፈሳዊ ቻናል በሰላም መጣችሁ። በመርሃ ግብራችን በየዕለቱ የሚከበሩ የቅዱሳን መታሰቢያ በዓላትን፣ የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን፣ የየዕለት ገድላት ድርሳናትና የየዕለት ስንክሳርም የምናደምጥበት መንፈሳዊ ቻናል ነው። እርሶም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ መርሃ ግብራችን ተካፋይ ይሁኑ። በዛሬ መርሃ ግብራችን የምንዳስሰው አብይ ጾም ለምን 55 ቀናት ይጾማል የሚለውን ነው። አብይ ጾም የሚጾመው ለ55 ቀናት ነው። ከ55ቱ ቀናት 40ው ጌታ የጾመው ነው። 15ቱ ቀናት ደግሞ 7ቱ ጾመ ሕርቃል፣ 8ቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ መስቀሉን የምናስብበት ጾም ነው። የአብይ ጾም የመጀመሪያዎቹ 7 ቀናት ወይም ዘወረደ ወይም ጾመ ሕርቃል 7 ቀናት የአብይ ጾም ዋናው ክፍል ከቅድስት እስከ ሆሳዕና የጌታ ጾም ወይም የጾመ 40 ክፍሎች፣ አንደኛ ሳምንት ቅድስት፣ ሁለተኛ ሳምንት ምኩራብ፣ ሦስተኛ ሳምንት መጻጉዕ፣ አራተኛ ሳምንት ደብረ ዘይት፣ አምስተኛ ሳምንት ገብርኄር፣ ስድስተኛ ሳምንት ኒቆዲሞስ፣ ሰባተኛው ሳምንት ሆሳዕና ይባላሉ። የአብይ ጾም የመጨረሻዎቹ 8 ቀናት ወይም ሰሞነ ሕማማት ክርስቶስ መከራ መስቀል መታሰቢያ ጾም ናቸው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ የአብይ ጾም የመጀመሪያው ሳምንት ጾመ ሕርቃል ሲሆን የመጨረሻው ሳምንት ደግሞ የጌታችንን ሕማምንና መከራ መታሰቢያ ጾም ነው። ከላይ እንደተመለከትነው ቅድስት ከሚባለው ከሁለተኛው ሳምንት እስከ በዓለ ሆሳዕና ወይም 8ኛ እሁድ ድረስ ያለው የጌታ ጾም ወይም 40 ጾም ይባላል። ጾመ ሕርቃልንና ሰሙነ ሕማማትን ከጌታ ጾም ጋር አንድ ላይ እንድንጾም የታዘዘው ምክንያት ስላለ ነው። ምክንያቱን ቀጥለን እንመለከታለን። ጾመ ሕርቃል የአብይ ጾም የመጀመሪያው ክፍል ወይም የመጀመሪያዎቹ 7 ቀናት ጾመ ሕርቃል ይባላሉ። ሕርቃል በ628 ዓመተ ምህረት አካባቢ በሮም የነገሰ ክርስቲያን ንጉሥ ነው። አንዳንድ መጻሕፍት የቤዜንታይን ንጉሥ ይሉታል። ምክንያቱም ቤዜንታይን በወቅቱ ከሮም ግዛት ውስጥ ነበረችና ነው። ጾመ ሕርቃልም በዚያ ንጉሥ ትእዛዝ የተጾመ ጾም መሆኑ ይነገራል። ታሪኩም እንደሚከተለው ነው። በ614 ዓመተ ምህረት ኪሪዮስ የተባለው የፋርስ ንጉሥ ኢየሩሳሌምን በመውረር በኢየሩሳሌም በቤተ መቅደሱ ቅድስት እሌኒ አስቀምጣ የነበረውን የጌታችን መስቀልንና ሌሎች ንዋየ ቅዱሳትንም ዘርፎ አገልጋይ ካህናትንና ምዕመናንንም ማርኮ ወስዶ ነበር። ነገር ግን ይህ ታሪክ ከተፈጸመ 14 ዓመታት በኋላ በወቅቱ ነፍሳቸውን ለማዳን በየዋሻና ጠረፍ ተደብቀውና ተበታትነው የነበሩት ካህናትና ምዕመናን በቅድስቲቱ ከተማ በኢየሩሳሌም ለመሰብሰብ ችለዋል።
ሰብስበውም ዝም አላሉ። በወቅቱ ማለትም በ628 ዓመተ ምህረት ሮሙ ንጉሥ ለነበረው ሕርቃል የደረሰባቸውን ግፍና በደልን እንዲሁም መስቀሉና ካህናቱም መማረካቸውን በመናገር መፍትሔ እንዲፈልግላቸው ተማጽነዋል። ንጉሥ ሕርቃልም ክርስቲያን ንጉሥ ስለነበረ የችግሩን አሳሳቢነት በጥልቅ ከተመለከተ በኋላ መፍትሔ ሰጪው እግዚአብሔር መሆኑን በማመን ምዕመናኑ 1 ሳምንት እንዲጾሙ 1 ሳምንት ጾም አውጆ ጾሙ ከተፈጸመ በኋላ ወታደሮቹንና ምዕመናኑን ሁሉ አስከትሎ ወደ ፋርስ ንጉሥ በመዝመት የተማረኩት ክርስቲያኖችን ከነመስቀላቸው ለመመለስ ችሏል። ስለዚህ ይህን ጾም ከክርስቶስ ጾም አንድ ላይ እንድንጾም አባቶቻችን ሥርዓት ሰርተውልናል። አባቶች ይህን ያደረጉትም ዝም ብለው አይደለም። ጾሙ ከክርስቶስ ጾም ጋር ተዛማጅነት ስላለው ነው እንጂ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ጾሞ ጠላታችን ዲያብሎስን ድል አድርጎ ነፃነትን እንዳደለን ሁሉ ሕርቃልም በግፍ ብዙ በደል ይደርስባቸው የነበሩትን ምዕመናንና ክርስቶስን በማያውቁ ባዕድ አገር የነበረውን የክርስቶስን መስቀል የመለሰበት በመሆኑ ጾሙ ከክርስቶስ ጾም ጋር ተመሳሳይነት አለው። እኛም ክርስቶስ የጾመውን ጾም ለመጾም መንደርደሪያ ይሆነን ዘንድ ከጾመ 40 በፊት ይህንን ጾም እንጾማለን ማለት ነው። የጌታ ጾም ወይም ጾመ 40። ከፍ ብለን እንዳየነውም ጌታችን የጾመው በ30 ዓመቱ በዮርዳኖስ ከተጠመቀ በኋላ ነው። የጾመውም በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ በግልጽ እንደተጻፈው 40 መዓልትና 40 ሌሊት ነው። ይኸውም ከፍ ብለን እንደተመለከትነው ቅድስት ከተባለው 2ኛው ሳምንት እስከ ሆሳና 8ኛ ሳምንት ያለው ነው። ይህንንም የአብይ ጾም ሳምንታት በሚለው ሰሙነ ሕማማት ወይም የአብይ ጾም 3ኛ ክፍል። ሕማማት የሚለውም ሐመ ወይም ታመመ ካለው ከግዕዝ ግስ የተገኘ ቃል ሲሆን ክርስቶስ ስለ እኛ መታመሙን የምንዘክርበት ሳምንት በመሆኑ የተሰጠ ስያሜ ነው። የሳምንት ለምጻሞችን ያነጻ፣ ጎባጣዎችን ያቀና፣ ለዕውሮች ዓይንን የሠራ፣ ደንቆሮዎችን ያዳነ፣ ጌታ ስለ እኛ በሆድ ቁርጠት በራስ ምታት ያይደለ ሥጋው አልቆ አጥንቱ እስኪታይ ድረስ ተገርፎ የታመመበት ሳምንት ነው። ድንግል ማርያም የልጇን መከራና ስቃይ አይታ ተጠማሁ እያለ ሲጮህ ሰምታ አጽናኝ አይዞሽ ባይ በሌለበት ብቻዋን አዝና ተክዛ አልቅሳ በጭንቀት በድካም ታማለችና በዚህ ሳምንት የእሷንም ሕማም መከራ እናስታውሳለን። ስለ እናትህ ብለህ ማረን እያልንም ወደ ልጇ በጾም በጸሎት በስግደትም ደጅ እንጠናለን፣ እንማጸናለን። ሰሙነ ሕማማት የሚባለው ጌታችን በዕለተ ሰንበት በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ሲመጣ ሕፃናትም አይተው ሆሳዕና በአርያም እያሉ ካመሰገኑት ዕለት ጀምሮ እስከ ቅዳሜ ስዑር ድረስ ያለውን 8 ቀናትን ነው። ምክንያቱም አይሁድ በዕለተ ሆሳዕና ሕፃናት ጌታን ስላመሰገኑት አይተው ቀንተው ከዚህች ዕለት ጀምረው እንዴት አድርገው እንደሚገድሉት ሲመካከሩ ቆይተዋልና። ተማክረውም አልቀሩ። በዕለተ ረቡዕ ይሰቀል በሚለው ተስማምተው ሐሙስ ምሽት 3 ሰዓት ላይ ይዘው ሲያንገላቱት ቆይተው በዕለተ ዓርብ 6 ሰዓት ላይ በመስቀል ሰቅለውታልና። ጌታም ዓርብ 9 ሰዓት ላይ በገዛ ፈቃዱ ቅዱስ ነፍሱን ከቅዱስ ሥጋው ከለየ በኋላ እስከ ቅዳሜ ለእሁድ መንፈቀ ሌሊት ድረስ በሥጋው በመቃብር ሰንብቷል። እናቱ ቅድስት ድንግል ማርያምና ወዳጆቹ 120 ቤተሰብ ግን የጌታን ትንሣኤ አይተው እስኪጽናኑ ድረስ ሐዘን ላይ ነበሩ። እኛም ይህን ለመዘከር ሳምንቱን ሰሙነ ሕማማት በሚል እንጾማለን ማለት ነው።
ስናጠቃልለው አብይ ጾም 3 ክፍሎች አሉት። እነሱም ጾመ ሕርቃል፣ ጾመ አርባና ሰሞነ ሕማማት ናቸው። ጾመ አርባ ጌታ በ30 ዓመተ ምህረት የጾመው ጾም ነው። ጌታ መከራ የተቀበለውና ተሰቅሎ የሞተው ደግሞ በ34 ዓመተ ምህረት ነው። ጾመ ሕርቃል ደግሞ የተጾመው ጌታ ካረገ በኋላ በ628 ዓመተ ምህረት አካባቢ ነው። ይሁንና እኒሁ 3ቱ ሁኔታዎች ምንም እንኳን በታሪክ የተለያየ ዘመናት ላይ የተፈጸሙ ቢሆኑም የሚያገናኛቸው ነገር ግን አላቸው። ይኸውም አርባ ጾም ጌታ እኛን ከመከራ ነፃ ለማውጣትና ሥርዓተ ጾምን ለማስተማር የጾመበት ጾም መሆኑ፣ ሰሙነ ሕማማት ጌታ ስለኛ መከራ የተቀበለበት ሳምንት መታሰቢያ መሆኑ፣ ጾመ ሕርቃል ደግሞ የክርስቶስ መስቀልና ክርስቲያኖች ከምርኮ የተመለሱበት ጾም መሆኑ ነው። ስለሆነም እነዚህ አጽዋማት አንድ ላይ ተደምረው የጌታ ጾም ተብለው ይጠራሉ። ምክንያቱም አንደኛ ከፊትና ከኋላ የተጨመሩት ጾመ ሕርቃልና ሰሙነ ሕማማት ከ55 ቀን 15 ቀን ብቻ ነው የሚሸፍኑት። ከ55ቱ ቀን 40 ቀኑን የሚሸፍነው ግን የጌታ ጾም ነውና ጾሙን የጌታ ጾም እንዲባል አድርጎታል። ሁለተኛውና ዋናው ጉዳይ ጾመ ሕርቃልም ሆነ ሰሙነ ሕማማት በቀጥታ ከጌታ ጾም ጋር ግንኙነት ያላቸው መሆናቸው ነው። ሦስተኛው ጉዳይ ደግሞ ከ40 ቀን ላይ የተጨመረው 15 ቀናትን አብይ ጾም ተጀምሮ እስኪፈጸም የሚውል የእሁድና ቅዳሜ ማካካሻ ነው ተብሎ ስለሚታሰብ ነው። ምክንያቱም አብይ ጾም ተጀምሮ እስኪፈጸም 7 እሁድና 8 ቅዳሜ በድምሩ 15 ቀናት ሰዓት ሳይጠበቅ ይበሉባቸዋልና። ከዚህ በላይ ብዙ በመጾም በብዙ በመጸለይ በብዙ በመመጽወት በረከተ ሥጋና የነፍስ ዋጋ አግኝቶ የተጠቀመ እንጂ የተጎዳ የለምና እኛም ከጌታ 40 ጾም ላይ ሰሙነ ሕማማትንና ጾመ ሕርቃልን ጨምረን ብንጾም እንጠቀማለን እንጂ አንጎዳምና አንድ ላይ እንጾማለን ማለት ነው። ምንጭ 7ቱ አጽዋማት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆይ።